በዛሬው ትምህርታችን የፓስት ፐርፌክት ቴንስ ስትራክቸር ወይም ቅርጹን uses with examples ጥቅሞቹን ከነ ምሳሌዎች መጨረሻ ላይ ደግሞ common time expressions ወይም የተለመዱ ጊዜ ጠቋሚ ቃላትን የምናይ ይሆናል። Hi grammar stars, nice to see you again. Let's make English easy. ከስትራክቸሩ እንጀምራለን። ፖዚቲቭ ሴንቴንስ ላይ የሚኖረው ስትራክቸር subject plus had plus past participle ወይም V3 form of a verb። ኔጌቲቭ ሴንቴንስ ሲሆን subject plus had not plus V3 not የሚለው ይጨመርበታል ማለት ነው። question ሲሆን ደግሞ had plus subject plus V3 ይሆናል። ሳብጀክታችን ሲንጉላር ቢሆን ፕሉራል ቢሆን ወይም የትኛውም አይነት ፕሮናውን ቢሆን ምንጊዜም የምንጠቀመው verb had የሚለው ይሆናል ማለት ነው። ምሳሌዎችን እንመልከት። አንደኛው ምሳሌ ፖዚቲቭ ሴንቴንስ ሲሆን I had eaten በልቼ ነበረ። ኔጌቲቭ ሲሆን I had not eaten አልበላሁም ነበር። question ሲሆን ደግሞ had I eaten በልቼ ነበር። ሁለተኛ ምሳሌ he had paid ከፍሎ ነበር። ኔጌቲቭ ሲሆን he had not paid አልከፈለም ነበር። question ሲሆን had he paid ከፍሎ ነበር። ሶስተኛ ምሳሌ it had stopped አቁሞ ነበር። ኔጌቲቭ ሲሆን it had not stopped አላቆመም ነበር። question ሲሆን had it stopped አቁሞ ነበር። አራተኛ ምሳሌ we had cleaned አጽድተን ነበር። ኔጌቲቭ ሲሆን we had not cleaned አላጸዳንም ነበር። question ሲሆን had we cleaned አጽድተን ነበር። የመጨረሻው ምሳሌ they had arrived ደርሰው ነበር። ኔጌቲቭ ሲሆን they had not arrived አልደረሱም ነበር። question ሲሆን ደግሞ had they arrived ደርሰው ነበር። በአጠቃላይ ቅርጹ ይህንን ይመስላል ማለት ነው። አሁን ደግሞ ወደ ዩዙ እናልፋለን። የመጀመሪያ ዩዙን ስንመለከት it's used to talk about an action that happened before another past action። ይህ ማለት ሁለት ፓስት አክሽኖች ወይም ያለፉ ድርጊቶች ይኖራሉ። ከሁለቱ ቀድሞ ያለፈውን ድርጊት ለመናገር እንጠቀመዋለን። ለምሳሌ I had finished my homework before my friend arrived። ጓደኛዬ ከመድረሷ በፊት የቤት ስራዬን ሰርቼ ጨርሼ ነበር። እዚህ ጋር ሁለት ያለፉ ድርጊቶች አሉ። የመጀመሪያው ተጠናቆ ያለቀው ድርጊት የቤት ስራውን መጨረሴ ነው። ሁለተኛ የተጠናቀቀው ደግሞ ጓደኛዬ መድረሱ ነው ማለት ነው። ስለዚህ ቀድሞ ያለቀውን ፓስት አክሽን ወይም ድርጊት ለመናገር እንጠቀመዋለን ማለት ነው። She had already left when I got there። እኔ እዛ ስደርስ እሷ ሄዳ ነበር። ሁለት ያለፉ ድርጊቶች አሉ። የመጀመሪያው እሷ መሄዷ ነው። ሁለተኛው ደግሞ እኔ መድረሴ ነው ማለት ነው። ስለዚህ የመጀመሪያውን ድርጊት በፓስት ፐርፌክት ቴንስ እናስቀምጠዋለን። They had eaten before the meeting started። ስብሰባው ከመጀመሩ በፊት በልተው ነበረ። አሁንም ሁለት ያለፈ ድርጊት አለ። አንደኛ እነሱ መብላታቸው፣ ሁለተኛ ስብሰባው መጀመሩ ነው ማለት ነው። ስለዚህ ቀድሞ ያለቀው የቱ ነው? እነሱ መብላታቸው። እንደምታዩት እሱን ድርጊት በፓስት ፐርፌክት አስቀምጠነዋል ማለት ነው። የመጨረሻው ምሳሌ we had cleaned the house before the guests came። እንግዶቹ ከመምጣታቸው በፊት ቤቱን አጽድተን ጨርሰን ነበር። ሁለት ድርጊቶች አሉ። እኛ ቤቱን ማጽዳታችን፣ ሁለተኛ ደግሞ እንግዳዎቹ መምጣታቸው ነው ማለት ነው። ስለዚህ የመጀመሪያው ድርጊት በፓስት ፐርፌክት ይቀመጣል። እዚህ ጋር የምታያቸው በቀይ ያሉት እንዳለ ታይም ኤክስፕሬሽኖች ናቸው። በዚህ ቴንስ ላይ የምንጠቀማቸው ናቸው። ሁለተኛ ዩዙን ስንመለከት used to talk about an action that is completed before a specific time in the past። ይህ ማለት ደግሞ አንድ ፓስት አክሽን ወይም ያለፈ ድርጊት ይኖራል። ሌላ ደግሞ አንድ ያለፈ የጊዜ ገደብ ይኖራል ማለት ነው። ስለዚህ ከአንድ ያለፈ ጊዜ በፊት የሚኖር ድርጊትን ለመናገር እንጠቀመዋለን። ለምሳሌ by 8 o'clock I had finished my homework። 2 ሰዓት ላይ የቤት ስራዬን ሰርቼ ጨርሼ ነበረ። ስለዚህ ያለፈው ድርጊት እኔ የቤት ስራዬን መጨረሴ ነው። ከዛ በኋላ ደግሞ ያለፈው የሰዓት ወይም የጊዜ ገደብ 2 ሰዓት ነው ማለት ነው።
በአጭሩ ከ2 ሰዓት በፊት የቤት ስራዬን ሰርቼ ጨርሼ ነበር ማለት ነው። ከቅድሙ ዩዝ ጋር የሚለየው ነገር የቅድሙ ላይ 2 ያለፉ ድርጊቶች ነው የሚሆኑት። እዚህኛው ላይ ደግሞ አንዱ ያለፈ ድርጊት ሲሆን አንዱ ደግሞ ያለፈ ሰዓት ወይም ጊዜ ነው ማለት ነው። ሁለተኛው ምሳሌ እንመልከት። By midnight they had gone home. እኩለ ሌሊት ላይ ወደ ቤት ሄደው ነበረ። ያ ማለት ከእኩለ ሌሊት በፊት ነው ወደ ቤት የሄዱት። እኩለ ሌሊት ሲሆን እነሱ እዛ አልነበሩም ማለት ነው፣ ሄደው ነበር ማለት ነው። By the time we got there, the movie had started. እኛ በደረስን ጊዜ ፊልሙ ጀምሮ ነበረ። ያ ማለት ፊልሙ የጀመረው እኛ ከመድረሳችን በፊት ነው ማለት ነው። እዚህ ጋር ማስተዋል ያለባችሁ እኛ እዛ የደረስንበት ሰዓትም ፊልሙ መጀመሩም ሁለቱም ያለፉ ነገሮች ናቸው ማለት ነው። በቀይ ያሉት በሙሉ ታይም ኤክስፕሬሽኖች ናቸው። ባይ ብለን ጊዜውን መግለጽ እንችላለን ማለት ነው። ወደ ሶስተኛ ዩዙ ስናልፍ used to explain a cause or reason for something in the past. የሆነ ድርጊት ወይም የሆነ ነገር ፓስት ላይ ተደርጓል፣ ተፈጽሟል። የሱን ድርጊት ምክንያት ለመናገር እንጠቀመዋለን። ለምሳሌ she was tired because she had worked all night. ደክሟት ነበር ምክንያቱም ሌሊቱ ሙሉ እየሰራች ስለነበር። እዚህ ጋር ምክንያቱን ለመናገር የተጠቀምነው ፓስት ፐርፌክት ነው ማለት ነው። የተፈጠረው ነገር she was tired የሚለው ነው፣ እሷ መድከሟ ነው። she had worked all night የሚለው ደግሞ ሌሊቱ ሙሉ ሰርታ ነበር የሚለው ምክንያቱን ይገልጻል ማለት ነው። they were late because they had missed the bus. አርፍደው ነበር ምክንያቱም ባሱ አምልጧቸው ስለነበር። አሁንም የማርፈዳቸውን ምክንያት በፓስት ፐርፌክት ቴንስ አስቀምጠነዋል ማለት ነው። he was happy because he had passed the exam. ደስተኛ ነበረ ምክንያቱም ፈተናውን አልፎ ስለነበር። በመጨረሻም ከዚህ ቴንስ ጋር የምንጠቀማቸውን ኮመን ታይም ኤክስፕሬሽንስ ወይም ጊዜ ጠቋሚ ቃላትን አይተን እንጨርሳለን። አብዛኞቹን የዛሬ ምሳሌዎች ላይ ተጠቅመናቸዋል። ቢፎር፣ አፍተር፣ ኦልሬዲ፣ ጀስት፣ ኔቨር፣ ባይ ብለን የፈለግነውን ጊዜ እናስገባለን ማለት ነው። ባይ ዘ ታይም የሚለውንም መጠቀም እንችላለን ማለት ነው። እነዚህን ኮመን ታይም ኤክስፕሬሽኖች ጥቅማቸውን፣ ልዩነታቸውን ከነምሳሌ በሌላ ቪዲዮ ሰፋ አድርጌ የማስተምራችሁ ይሆናል። በዛሬው ትምህርት ላይ ማንኛውም ጥያቄ ካላችሁ በቴሌግራም ጠይቁኝ፣ መልስላችኋለሁ። የቴሌግራም አድራሻ የመጀመሪያ ኮሜንት ላይ ታገኛላችሁ፣ ዲስክሪፕሽን ላይ ማስቀምጥላችኋለሁ። እንዲሁም ደግሞ እዚህ ጋር በምታዩት @eGrammarStars ብላችሁ ቴሌግራም ላይ ብትጽፉም ታገኛላችሁ። ዶንት ፎርጌት ቱ ላይክ ኤንድ ሰብስክራይብ። በሚቀጥለው ቪዲዮ ደግሞ ፓስት ፐርፌክት ኮንቲኒዩስ ቴንስ የምናይ ይሆናል ማለት ነው። see you in the next video. bye bye.